ሰላም የተወደዳችሁ እንዴት አላችሁ? ከዚህ ባለፉት ቪዲዮዎች ጥቂት ነገሮችን ነግሬያችሁ ነበር። በከብት እርባታ ስራ ውስጥ በጣም ቻሌንጅ የሚያደርጉ በጣም አስጨናቂ ጊዜያቶች የትኞቹ ናቸው? የመጀመሪያው ጉዳይ ሁሉ ነገር ሴንተርድ አድርጎ የሚንቀሳቀሰው ከከብቶቻችን ጋር ስለሆነ ከብቶቻችን ሲታመሙብን ወይም ደግሞ ከብቶቻችን ሲሞቱብን በህይወት ስናጣቸው በጣም ይሄ ነው ብዬ የማልነግራችሁ ልዩ የሆነ ሀዘን ይገጥመናል። ይሄንን ምናልባት ከእንስሳዎች ጋር ብዙ ጊዜ የምታሳልፉ ሰዎች በደንብ አድርጋችሁ አንደርስታንድ ታደርጉኛላችሁ። በዴሪ ስራ ውስጥ ወይም ደግሞ በከብት እርባታ ስራ ውስጥ ትልቁ ቻሌንጅ ያ ነው። ምክንያቱም ከብቶች ቁሶች አይደሉም፣ የሆነ መኪና ወይ ማሽን ምናምን አይደሉም። እኛ ለምናደርግላቸው ነገር በምላሹ ከፕሮዳክሽናቸው ባለፈ የሚሰጡን ወይም ደግሞ የሚፈጥሩ ኢሞሽናል አታችመንት ኢሞሽናል ቦንድ አለ በእኛና በእነሱ መካከል ማለት ነው። ይሄ ነገር በጣም ሊያሳዝነን ይችላል በሚታመሙና በሚሞቱበት ጊዜ። ከዚህ ጋር ተያይዞ ኢትዮጵያ ውስጥ እንደ እድል ሆኖ በጣም ብዙ ነገር ለኛ ለምንሰራው ለዴሪ ስራ በጣም ምቹ ነው። ነገር ግን የተወሰኑ አውትብሬኮች አሉ። እነኛ አውትብሬኮች በተለየ ሁኔታ ብዙ ናቸው። ነገር ግን ሁለት በጣም አደገኛ የሚባሉ አውትብሬኮች አሉ። የመጀመሪያው ኤፍኤምዲ ነው፣ ፉት ኤንድ ማውዝ ዲዚዝ ወይም ደግሞ አፍተገር የሚባለው ነው። ሁለተኛው ደግሞ ኤልኤስዲ ወይም ደግሞ ፈንጣጣ በተለምዶ ፈንጣጣ ብለን የምንጠራው በሽታ ነው። እነኚህ ቫይረሶች በጣም አደገኛ የሆኑ ህመሞች የሚፈጥሩባቸው ለከብቶቻችን ሰምታይምስ ስፔሻሊ አሁን ከዚህ በጥቅምትና በህዳር ወር ውስጥ ተፈጥሮ የነበረው ኤፍኤምዲ የተለያየ ምክንያቶች ይኖሩታል። አክቹአሊ ኤንቪአይም እንዲያጣራው ሪፖርት አድርገናል። ምናልባት ቫክሲኑ ፌል አድርጎም ከሆነ ወይም ደግሞ ቫክሲኑ ፕሮቴክት ሊያደርገው ከሚችለው ስትሬን ውጭ የሆነ ቫይረስ ሀፕን አድርጎ እንደሆነ እንዲያጣራ ለኤንቪአይ ሪፖርት አድርገናል። ነገር ግን እንደነዚህ አይነት ሲቹዌሽኖች በሚፈጠሩበት ጊዜ ምን ማድረግ አለብን የሚለውን ነገር በዴሪ ኢንዱስትሪ ውስጥ እየተንቀሳቀሳችሁ ላላችሁ ሰዎች ጥቂት ቲፖችን ልነግራችሁ መጣሁ። የመጀመሪያው ጉዳይ ባዮሴኩሪቲያችንን ማጠንከር ነው። ባዮሴኩሪቲያችንን ማጠንከር ብለን ስንል በእኛ ሀገር ሁኔታ አብዛኛውን ጊዜ ኮመንሊ የምንጠቀማቸው ነገሮች አሉ። ለምሳሌ አብዛኛው በሃውስሆልድ ሌቭል ስለሆነ አርቢው የሚጠቀመው አዳቃይ ቴክኒሽያን ወይም ደግሞ ብሪዲንግ ቴክኒሽያን ከአንዱ ቤት የመንቀሳቀስ ፕሮባቢሊቲው በጣም ሰፊ ነው። እንዲህ አይነት ነገሮች በሚፈጠሩበት ጊዜ ቢቻል ከብቶቹ ቢያልፋቸው ባይዳቀሉና ቢያልፋቸው፣ ካልሆነ ግን ግዴታ መዳቀል ካለባቸው ለአዳቃይ ቴክኒሽያኖች የሚያስፈልጉትን ኢኩዊፕመንቶች ለራሳችሁ ፐርሰናሊ ለራሳችሁ መጠቀም ወይም ደግሞ ስፔሲፊክ አድርጋችሁ ለራሳችሁ መጠቀም። ሌላው ቫይረሱ ቀድሞ ከገባባችሁ ወደ ሌላ ፋርሞች እንዳይዛመትና ሌሎች ፋርሞችን ፕሮቴክት ከማድረግ አኳያ በተቻለ አቅም ሁሉንም ነገር ዝግ ማድረግ፣ ከናንተ ፋርም የሚወጣ ነገር እንዲኖር አለማድረግ። ምክንያቱም በቀላሉ ትራንስሚት መደረግ ስለሚችል ይሄ ቫይረስ በቀላሉ ይዘነው ልንጓዘው የምንችለው አይነት ቫይረስ ስለሆነ፣ ስለዚህ ኮመንሊ የምንጠቀማቸውን ነገሮች መዝጋትና ማቋረጥ። ከዛ ባለፈ በሁለተኛ ደረጃ ፋርም የሚወጡትን ዌስቶች በአጠቃላይ እበት ሊሆን ይችላል፣ ሽንት ሊሆን ይችላል፣ በልዩ ጥንቃቄ ማኔጅ ማድረግ። ላልተወሰነ ጊዜ አትሊስት ለአንድ ወር ለአንድ ቦታ ላይ አከማችቶ ማስቀመጥ። ምክንያቱም በዛ አማካኝነት ውጪ ላይ የሚንቀሳቀሱ ከብቶች በጣም ብዙ ስለሆኑ የአበሻ ከብቶች ይህንን የመቋቋም ትልቅ ብቃት አላቸው። ነገር ግን ቫይረሱን ይዘው ከአንድ ቦታ ወደ አንድ ቦታ ሊሄዱ ስለሚችሉ እንደዚህ አይነት ዌስቶቻችሁን በአግባቡ ለብቻችሁ ማኔጅ ማድረግ። ከዛ ባለፈ ኢንፎርሜሽን መለዋወጥ፣ አንዱ አርቢ ከአንዱ አርቢ ጋር ኢንፎርሜሽን መለዋወጥ። ቫይረሱ ገብቶበት ከሆነ ይሄ ቫይረስ መጥቷል፣ ስለዚህ እናንተ ጋር እንዳይመጣ በተለየ ሁኔታ ለዛ ሲዝን ባዮሴኩሪቲያችሁን አጠንክሩ ወይም ደግሞ ዝጉ የሚለውን ኢንፎርሜሽን መለዋወጥ። ሁሉም ቦታ እንዳይደርስ በአንድ ጊዜ ማለት ነው። በጣም በፈጣን ሁኔታ ስለሚጓዝ ማለት ነው ቫይረሱ። ከዚህ ጋር ተያይዞ ባዮሴኩሪቲ በጣም ልዩ ጥንቃቄ የሚፈልግ ጉዳይ ነው። ሌላው የተከሰተበት ፋርም ውስጥ መድኃኒት የለውም ይሄ ነገር። ሰፖርቲቭ ሜዲኬሽን ነው ለከብቶቻችን መስጠት የምንችለው። እነኚህ ሰፖርቲቭ ሜዲኬሽኖች በጥንቃቄ መስጠት። ቫይረሱ በተከሰተበት ወቅት አብዛኛውን ሰው ልክ ቫይረሱ ሲከሰት ክትባቱን ያስባል። ነገር ግን እነኚህ ክትባቶች ቫይረሱ ከተነሳ በኋላ የምንሰጣቸው ከሆነ ለከብቶቻችን ጭራሽ ቫይረሱ በደንብ ተነቃቅቶ መጀመሪያ ኢንፌክትድም ሆነው ሊሆን ስለሚችል የበለጠ ከብቶቹ ኢንፌክትድ እንዲሆኑ ነው የሚያደርጋቸው፣ ወይም ደግሞ ውስጣቸው ካለ አግራቬት እንዲያደርግ ነው እድሉን የሚሰጠው። ስለዚህ ቫይረሱ አለ ሲባል ፕሮቴክት ማድረግና መዝጋት ነው እንጂ በጣም አደገኛ ነው። ቫይረሱ እያለ ወይም ደግሞ ቫይረሱ የገባበት ፋርም ውስጥም ክትባት መስጠት በጣም አደገኛ ነው የሚሆነው። ስለዚህ እዛ ላይ ጥንቃቄ ማድረግ ያስፈልጋል። ቫይረሱ ከገባ እስከሚወጣ ድረስ መጠንቀቅ። ምክንያቱም ቫይረሱ ዋንስ ኢንፌክትድ አድርጓቸው ከወጡ በኋላ ለዛ ኢንፌክትድ ላደረጋቸው ስትሬን ሬዚስታንስ ስለሚፈጥሩ ከብቶቻችን በራሳቸው ናቹራሊ ሬዚስታንሱን ስለሚፈጥሩ ለተወሰነ ጊዜ እንደዛ ማድረግ ወይም ደግሞ አትሊስት ቫይረሱ ገብቶ ከወጣ አትሊስት ለ3 ወር ያክል ቆይቶ ከዛ በኋላ ከ3 ወር በኋላ ቫክሲን ማድረጉ ሞር የተሻለ ነው የሚሆነው ማለት ነው። ከዛ ውጪ እነኚህ ቫይረሶች ጥጆችን ስፔሻሊ በጣም በከፍተኛ ሁኔታ ታርጌት ስለሚያደርጉ
እነኚህ ቫይረሶች እንደገቡ ጥጆቻችሁ ስፔሻሊ ከ2 ወርና ከ3 ወር በታች የሆኑ ጥጆቻችሁ ምግብ ያልጀመሩ ጥጆቻችሁ ለይታችሁ ለብቻቸው ትሪት ማድረግ ኢንፌክትድ ከሆኑ ላሞች የሚገኘውን ወተት ለጥጆቻችሁ አለመስጠት በጣም ወሳኝ ነው የሚሆነው። ምክንያቱም ቫይረሱ በወተትም ውስጥ አልፎ ጥጆቻችሁ ጋር ሊደርስ ስለሚችል። አማራጭ የሌላችሁ ሰዎች ግን በ72 ዲግሪ ሴልሺየስ አፍልታችሁ ወተቱን መልሳችሁ ወደ ቦዲ ቴምፕሬቸር መልሳችሁ ኒርሊ 37 38 ዲግሪ ሴልሺየስ ላይ መልሳችሁ ከዛ በኋላ ለከብቶቻችሁ መስጠት ይቻላል ወይም ደግሞ ለጥጆቻችሁ መስጠት ይቻላል ማለት ነው። ከዚህ ጋር ተያይዞ ጥጆች በተለየ ሁኔታ ጥንቃቄ ይፈልጋሉ ማለት ነው። ከዛ ባለፈ እነኚህ ቫይረሶች የሚከሰቱበት ወቅትም የታወቀ ነው። ክረምት መውጫና ክረምት መግቢያ ላይ ነው የሚከሰቱት። ስለዚህ በዚህ ዓመት ታውቃላችሁ ክረምቱ ገፋ አድርጎ ነው የወጣው። ይሄ አውትብሬክ አሁን ተከስቷል። ክረምት መግቢያም ላይ ኤክስፔክት ይደረጋል። ስለዚህ ካሁኑ ቫክሲኑን ትክክል ነው ብሎ ኤንቪአይ አናውንስ ካደረገ ይህን ቫክሲን አስቀድሞ ለከብቶቻችሁ መስጠትና በዛ ፕሮግራም ውስጥ መሄድ በጣም አስፈላጊ ነው የሚሆነው። ከዛ ውጪ ኤልኤስዲም እንደዚሁ ክረምት መግቢያ ላይ ሊነሳ የሚችልበት እድል ስለሚኖር ክትባቶችን ተከታትላችሁ ማስከተብ በጣም አስፈላጊ ነው። እነኚህን ክትባቶች የምታገኙት ቢሾፍቱ የሚገኘው ክትባት ማምረቻ ጣቢያ ነው። እዛ ሄዳችሁ ክትባቶቹን ገዝታችሁ ከብቶቻችሁን በፕሮግራም መከተባችሁን እንዳትረሱ ለማለት ወዳለሁ። መልካም ጊዜ። አመሰግናለሁ።